ሰውየው ሀብታሙ ሰው ሊገዛው የነበረውን ጥንታዊ ቅርስ ሆን ብሎ ሰበረው። ሀብታሙ ሰው ሊወቅሰው ሲል ሰውየው ጎንበስ ብሎ አንድ ስባሬ ከመሬት ላይ አንስቶ ለሀብታሙ ሰው ሰጠው። ሀብታሙ ሰው ስባሬውን በጥንቃቄ ሲመረምረው በላዩ ላይ በ1958 የተሰራ የሚል ጽሑፍ አገኘበት። ያኔ ነበር በዚያ የነበሩ ሰዎች ሁሉ ቅርሱ ሐሰተኛ መሆኑን የተረዱት። ነገር ግን የጥንታዊ ቅርሶች ግምገማ አውደ ርዕዩ አዘጋጅ ማንነቱ በሰውየው በመጋለጡ ምክንያት ሰውየው ዋጋውን እንዲከፍል ለማድረግ ወሰነ። በዚያን ጊዜ ሀብታሙ ሰው ሌላ ጥንታዊ ቅርስ እንዲመርጡለት ሰውየውን ጋበዘው። ሰውየው ወደ አንድ ጥቁር የአበባ ማስቀመጫ አመረ። ማስቀመጫው በጣም ምስጢራዊ እንደሆነ ተሰማው። ሰውየው አዘጋጁን ዋጋውን ጠየቀው። አዘጋጁም በቀጥታ 200,000 የአሜሪካ ዶላር እንደሆነ ነገረው። በቦታው የነበሩ ሰዎች ሁሉ ማስቀመጫው በጣም አስቀያሚ እንደሆነ አሰቡ። እንዲያውም 20,000 ዶላር እንኳን የሚያወጣ አይመስልም ነበር። ሁሉም ሰው በሰውየው ሞኝነት ተሳለቁ። ሀብታሙ ሰው እንኳን በማስቀመጫው ላይ እምነት አልነበረውም። አዘጋጁ አንዴ ከተገዛ በኋላ መመለስ ወይም መቀየር እንደማይቻል ነገረው። ሰውየው ግን አሁንም የባንክ ካርዱን አውጥቶ ገዛው። አዘጋጁ የሰውየውን ገንዘብ እንደተቀበለ ማስቀመጫውን መንገድ ላይ በ20 ዶላር ብቻ እንደገዛው ለሰውየው ነገረው። ሰውየውንም እጅግ ሞኝ እንደሆነ በመግለጽ አፊዘበት። ሰውየው ግን ሞኙ ማን እንደሆነ አሁኑኑ እንደሚያረጋግጥ ተናገረ። መሐረብ አውጥቶ ወደ ማስቀመጫው አመረ። ከዚያም ከኪሱ ውስጥ ማጽጃ አውጥቶ መሐረቡ ላይ አፈሰሰበት። ማስቀመጫውን አንስቶ በጥንቃቄ ጣረገው። የማስቀመጫው የላይኛው አካል በንብርብ መላጥ ጀመረ። ማንም ባልጠበቀ ሁኔታ አንድ እውነተኛ ጥንታዊ ቅርስ በውስጡ ተደብቆ ተገኘ። ዋጋውም ቀድሞውኑ ከ10 ሚሊዮን የአሜሪካ ዶላር በላይ እንደሆነ ታወቀ።